ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለ። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድነው? 32ቱ ምክንያት እያለ መስራት ያለብን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ። ቁጥር 27 ላይ ታካች ሰው አደን ምንም አያድንም አንም ይመስለን። ከሰይጣን በላይ ላንተ ህይወት ሰይጣን ወይም ላንቺ ህይወት ወይም እኔ ነኝ ወይም አንተ ነህ እንጂ ሰይጣን በራሱ ሂዝ ነቲንግ። ታካች ሰው አደን ምንም አያድንም። The slothful man roasted not that which he took in hunting. ይለያል እንግሊዘኛው። ታካች ሰው አድኖ ያመጣውን ነገር እንኳን ለመብላት አቅም የለውም ይላል። ጥፋታቸው ስንፍናቸውም ነው ይላል። ብዙ ስለመመጣበት አሳያቸው። ትጋት ነው ይላል። But the substance of a diligent man is precious. ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ምንድነው ይላል? ትጋት ነው ይላል። በአዲሱ መደበኛ ትርጉም እና በአምፕሊፋይድ ደግሞ ሰነፍ ሰው ወይም ሰነፍ ሰው ነው አድኖ ያመጣውን እንኳን አይጠብስም። ትጉ ሰው ግን ለንብረቱ ዋጋ ይሰጣል፣ ምክንያቱም ተክቶ ነው ያመጣው። ለዚህ ነው ብዙ ሀብታሞች ድሆችን በመርዳት የማያምኑት። ድሆችን መርዳት ገንዘብ እንደማባከን ነው የሚያስቡት። ምክንያቱም ለነሱ ድሆች ብቻ አይደሉም፣ ሰነፎችም ናቸው።